የኔ ጸሎት ኤግዚት የምታደርጉ እድሜያችሁ ረዝሞ እንድታዩ፣ አሁን ደግሞ ኤግዚስት የምታደርጉ ልክ እንደ ትጉ ንብ እንድትሰሩ፣ ኢመርጅ የምታደርጉ ደግሞ አሁን ካለውም ካለፈውም ከታሪክም እንድትማሩ፣ ያን ደምረን ከሄን የበለጸገች ኢትዮጵያን እናያለን። እኔ አሁን በእርግጠኝነት ውስጤ ያለውና ማምነው ይሆናል ብዬም እየሰራ ያለሁት የዛሬ 6 ዓመት ማክሲመም ኢትዮጵያ በአፍሪካ ሁለተኛ ትልቁ ኢኮኖሚ ትሆናለች። ለዚህ የሚያስችል በጣም በርካታ ስራዎች ይሰራል ነው። ሽፍታ አለ ግን ትሆናለች። የዛሬ 10 ዓመት በአፍሪካ አንደኛ ኢኮኖሚ ትሆናለች። ምንም ጥርጥር የለውም። ይሄ በአንድነቷ በብልጽግናዋ በታሪካዊ ቦታዎቿ ተመልሳ መጎናጸፍ ለአፍታም መጠራጠር አያስፈልግም። ይሄ ለኢትዮጵያ የተከፈተ አዲስ ዘመን ስለሆነ ምንም ያቆመው ነገር የለም። ያ ነው የፈጠረው። ይሄንን ከኛ የሚያስፈልገው መንቃት ነው። በራስ ኢጎ ላይ መንቃት፣ በራስ እሳቤ ላይ መንቃት፣ በራስ ምልከታና እምነት ላይ መንቃት ነው። ብዙዎቻችን ትናንትና አስሮ ይዞናል። ከነቃንበትና ወደሚቀጥለው ሌየር ከተዘረጋን አትጠራጠሩ፣ የኢትዮጵያን ብልጽግና ከሞላ ጎደል በጋራ እናያለን። ቢያንስ ልጆቻችን ከልመና ወጥተው የምናይበት ዘመን ይመጣል። ሰላማችንን ጠብቀን እየተቻቻልን የፖለቲካ ስርዓታችንንም አስተካክለን ችግር በሚፈታ መንገድ ከሄድን በጣም ብራይት የሆነ የወደፊት እድል እንዳለን ነው እያሳየኝ ይሄድ ያለው። እንግዲህ ከኛ በምንድን ነው የሚለየው? ከዚህ በፊት ከነበሩት መሪዎች የሚለየው ምንድነው? የእይታ ጉዳይ ነው። ማይንድ ሴት እሳቸው ማይንድ ሴታቸው ዴቨሎፕመንታሊስት ነው። ሀብት በመፍጠር እኔ ባሌን ዛፉን እንደ ዛፍ እንደኛ ድጋፍ እንጂ እንደ ሀብትም አይቼ አላውቅም። ሶፍመርም 8ኛ ክፍል የጂኦግራፊ አስተማሪ አምጥተው አሳይቶናል። ሀብት ይሆናል አይደለም አንድ የኢትዮጵያ አንዱ ወንደር የሚለው ነው እንጂ ሀብት ሆኖ የኢትዮጵያ እድገት አካል ይሆናል በሚል አላየንም። እና የተቀየረው ነገር እርሶ መጽሐፍ ቻፕተር 1 ላይ አለ። የኢትዮጵያ የመቆርቆዝ ትልቁ ፋክተር የእይታ ነው ይላል። እና ማይንድ ሴት ከሌለ ፓራዳይም shift አይኖርም።